እንዴት ሆናችሁ? ጓደኛዬ ይሄ ሁሉ ነገር እንዴት ቻልሽው? እኔ ሲልብ ጓደኛሽ አይደለሁ እንዴ? እንዴት ትደብቂኛለሽ? ባሌ እኮ ነው። ባሌን እንዴት ብዬ ለማው? ለሚያልፍ ቀን እንዴት ብዬ ቤቴን ገመና በአደባባይ ላውጣ? እንዴት ብዬ ላውራው? ይሄ ገመና አይደለም፣ ይሄ ማማት አይደለም። ጓደኛዬ ራስሽን አስመልጪ። ሁኔታዎች በዚህ ከቀጠሉ ህይወትሽም ነው የሚያልፈው። የሌለስ ያልፈለኩሽ ቦታ እኮ የለም። ጸጸቱ ሊገለኝ ነው። ሰው ሲከፋው መጠጥ ቤት ነው የሚውለው ተብዬ ፈልጌሽ እስኪ አንቺ እንደ ጅብራ ተገትረሽ ቆመሽ። ምን አለበት ደስ እንዲለኝ ባገኝሽ። ግን ግድ የለም። እንኳን ደህና መጣሽ፣ እንኳን መጣሽልኝ የኔ ፍቅር። ፍቅር ዝም አትበያ። እኔ እኮ እንዲህ ስላደረግሽኝ ምንም አልተቀየምኩሽ። ለምን? ስለምወድሽ ስለማፈቅርሽ ብቻ አልተቀየምኩሽ። በቃ ሰው የሚወደውን ሰው እንዲህ ከተማታ በኋላ ሰይጣን አሳስቶኝ ነው ብሎ ቀፍ ይቅርታ ይባል። ምንም አልተቀየምኩሽ ፍቅር። ባታባቢኝ ያልተቀየምኩሽ። ሰው የሚወደውን ሰው ነው እንደዚህ የሚያደርገው። ፍቅር በዝምታማ አትቅጭኝች። እንዲህ ስላደረግሽኝ በፍጹም አልተቀየምኩሽ። እስቲ ቤቱን እጅ ከሄድሽ በኋላ ካልሲዎቹ ያልታጠቡ፣ ጓንቶቹ ያልታጠቡ በላ እንኳን ማን አብሱላ ይስጠኝ? ማን ይስጠኝ? እንደው ምን አይነት ሴት አድርገህ ብታስበኝ ነው በትዳሯ ላይ ትማግጣለሽ ብለህ አሰብከው? ምን በደልኩ? ምን አደረግኩ? እስኪ ንገረኝ። ምንም አልበደልሽኝም። እሱ መሆኑን አለማወቄ ነው። ያለ ስሜ ስም መስጠትህን ይሁን እሺ፣ ችግር የለም። ግን አንቆ እስከ መግደል የሚያበቃ ምን አይነት በደል ባደርስብህ ነው? ንገረኝ። እንቅጩን ምን አድርጌ ነው? እኔ አንቺን ልገድል? ሰይጣን አሳስቶኝ ነው እንጂ እኔ ምን ያህል እንደምወድሽ ታውቂያለሽ። እኔ ፍቅር አትደልለኝ። ባሌን፣ ኑሮዬን፣ ትዳሬን ብዬ ስኖር ጭራሽ መሄጃ ያጣች አድርጋ አሰብከኝ አይደለም? አይደለም፣ በፍጹም። ዝም በል። ያደረከኝን ሁሉ ከሄጄ ለፖሊስ ያልከሰስኩት ለሰው እኮ ትንፍሽ አላልኩትኝ። ከአንተ አንድ ነገር አጣለሁ ብዬ አይደለም። የኔ ፍቅር ሚስት እንዴት ባሏን ትከሳለች? እንዴትስ ባል ሚስቱ ላይ እጁን ያነሳል? እንዴት ያነሳል? ማን ነው እጁን የማንሳት መብት የሰጠው? ሚስት እኮ ለባሏ ትገዛ ሲል ባሪያ ትሁንለት፣ ልብሱን ትጠብለት፣ ዕቃ ትጠብ፣ ቤት ታዝዳ፣ ባሻው ሰዓት እንደፈለገ ይድፈራት ማለት አይደለም። ከማታውቀው ጠላት ይሻሻል። ከምታውቀው ሰው፣ ከትዳር፣ ከአጋር፣ ከባል ወዴት ይሻሻል? ሰው እኮ አደጋ ሲደርስበት ወደ ቤተሰቡ ነው የሚሸሸው። የኔ ቤተሰብ ዓለሜ ከሁሉ ነገሬ ባሌ ነው። አንተ ቤተሰብ ገዳዬ ከሆንክ ቆይ ወዴት ልሽሽ? ባለቤቱ ራስ ነው ነበር የሚባለው። እንዴት ለእኔ ራስ ምታት ትሆንብኛለህ?